Hi guys, so tretinoin face ሲባል ሰምታችኋል? so tretinoin ረዘም ላለ ጊዜ የሚጠቀሙ ሰዎች ቆዳቸው በጣም ግሎ የሚያደርግ ሄልዚ ነው። የቆዳ መሸብሸብ አታዩበትም። ወጥ የሆነ ከለር ነው የሚኖረው ቆዳቸውና tretinoin የሚጠቀሙ ሰዎች ሶል ረዘም ላለ ጊዜ ከአመት በላይ የሚጠቀሙ ሰዎች ናቸው እንደዛ አይነት ስኪን የሚኖራቸው። አሁን ስክሮል ያደረኩኝ አንድ ቪዲዮ አይቼ ነው ሰው tretinoin ተጠቅመው ቆዳቸው ላይ የሆነ ሳይድ ኢፌክት አጋጥሟቸው ነው የመቅላት የመላላጥ ነገር እንደዛ ነገር አጋጥሟቸው ያው ይሄንን ፕሮዳክት አትጠቀሙ እያሉ ሲሉ አይቼ ነውና ሶ ሲጀምር tretinoin ፕሪስክሪፕሽን ሜዲኬሽን ነው። ዝም ብላችሁ ሄደው ፋርማሲ ኦቨር ዘ ካውንተር የምትገዙት መድኃኒት አይደለም። በቆዳ ሐኪማችሁ ቢታዘዝላችሁ ቤስት ነው። ለየቆዳችሁ ደግሞ አጠቃቀሙ ስለሚለይ ማለት ነው። በጣም ኢሪቴትድ የሆነና ጤነኛ ሲጀምር ያልሆነ ስኪን ከሆነ እዛ ላይ ይሄንን ፕሮዳክት መጠቀም ሞር ያባብሰዋል ያለውን ነገር ኦኬ፣ ኢሪቴት ያደርጋል ቆዳ። ስለዚህ መጀመሪያ እንደ ቆዳችሁ ታይፕ ሄዳችሁ ቆዳችሁ የቆዳ ሐኪማችሁ ጋር ታይታችሁ ቢታዘዝላችሁ ቤስት ነው። ኦልሬዲ ደግሞ እየተጠቀማችሁ ያላችሁ ሰዎች tretinoin ፌስ የሚባለውን ፌስ አቺቭ ታደርጉታላችሁ። ጊቭ ኢት ታይም። አንድ ሳምንት ብቻ ተጠቅማችሁት ለውጥ አላየንበትም የምትሉት ሜዲኬሽን አይደለም። ኦኬ፣ በደንብ መስራት እስኪጀምር ራሱ 3 ወር አካባቢ ይፈጃል የሚታይ ቆዳችሁ ላይ የሚታይ ለውጥ እስክታዩ። ሶ ማክሲመም የሆነ ኢፌክት ደግሞ የምታዩት 1 አመት አካባቢ ከተጠቀማችሁ በኋላ። ሶ ከ3 ወር እስከ 1 አመት በደንብ የሚታይ የሚጨበጥ ውጤት ማየት እስክትጀምሩ ማለት ነው። ኢኒሺያሊ መጀመሪያ ላይ ስትጀምሩ ቆዳችሁ ሊቆጣ፣ ሊላላጥ፣ ሊቀላ ይችላል። ኦኬ፣ በጣም መቆጣት እንደዚህ ካለው አጀማመራችሁ ቀስ ተብሎ መጀመር ይቻላል። በሳምንት አንዴ ራሱ ተደርጎ መጀመር ይችላል። ከዛ በኋላ በሳምንት 2 3 ጎላችን ግን ቆዳችንም እየለመደው ስለሚመጣ በየቀኑ ከዛ በኋላ ማድረግ እንችላለን። ኦልሬዲ ትሪትመንት ላይ ያላችሁ ሰዎች ማለት ነው። ዶንት ጊቭ አፕ፣ ጊቭ ኢት ታይም እና አትሊስት 3 ወር በአግባቡ ተጠቀሙትና ለውጡን